የሰው ልጅ በህይወት ውስጥ ለውጥ የለም ማለት ከእግዚአብሔር ጋር ያለው ኮኔክሽን ልክ አይደለም ማለት ነው ብዬ ነው ማስበው። አንዴ የሃይማኖት አባት ምን ሲል ሰምቻለሁ፣ ከእግዚአብሔር ውጪ ያለ ህይወት ማሽን ውስጥ እንደመሮጥ ነው፣ ማሽን ላይ እንደመሮጥ ነው። ጂም ቤት ሄደ ማሽን ላይ ትሮጣለህ፣ ቀኑን ሙሉ ብትሮጥ 1 ሜትር ወደፊት ፈቀቅ አትል ማለት እዛው ማሽኑን እየቀጠቀጥክ ነው የምትኖረው። ይሄን አስተምሮ ታውቃለህ። የሰው ልጅ በህይወት ውስጥ አልተለወጠም፣ ኢንካሙ እዛው ነው፣ ፍላጎቱን አላዳበረም ምናምን። ከእግዚአብሔር ጋር ያለው ኮኔክሽን ልክ አይደለም ማለት ነው። ከእግዚአብሔር ጋር ያለን ኮኔክሽን ባስተካከልክ ጊዜ ብዙ ነገሮችን ወደ ህይወት ማምጣት ትችላለህ። ቀደም ሲል ኃይሌን ቀነኒሳን ሳነሳለ ልባቸው ምን ያህል ለእግዚአብሔር ቅርብ ቢሆን ነው ወይም መልካም ቢሆን ነው በዓለም አደባባይ እግዚአብሔር እነሱን ያነገሳቸው ይያለው። ስለዚህ እኔ የነሱን ሰክሰስ የማየው ከእግዚአብሔር ጋር ባላቸው ኮኔክሽን ነው። ስለዚህ እኔ አሁን ያልነገርኩ ወይም ደግሞ ትንሽ ያወራናቸው ብዙ ቻሌንጆችን በህይወቴ አሳልፌያለሁ። አሁን ያለውበት ቦታ ለኔ ሚራክል ነው የሚመስለኝ። ታዲያ ሁሉ ጊዜ እለዋለሁ፣ በቃ ምን እለዋለሁ መሰለህ፣ አንተ ምድርን ያለው ሰኔ ለቀክነ፣ ሰማይን ያለ ካስማ ያቆምክነ፣ አንተ ድንቅነ፣ አንተ መካርነ፣ አንተ ኃያልነ፣ አንተ አልፋነ፣ አንተ ኦሜጋነ፣ አንተ ኤልሻዳይ ዘላለም ነዋሪነ፣ አንተ ከምድር እስከ አርያም የተከበርክ ገናና አምላክነ፣ አንተ የኃያላን ኃያልነ፣ አንተ የንጉሳን ንጉስነ፣ አንተ የጌቶች ጌታነ፣ አንተ የጠቅላዮች ጠቅላይነ፣ አንተ የጀነራሎች ጀነራልነ፣ አንተ የሚኒስተሮች ሚኒስተር ነህ እያልኩ ከራሴ ህይወት ጋር ሳይቀር እያመሳሰልኩ ምስጋናዬን አቀርባለሁ። እንኳን እግዚአብሔር የሰው ልጅ ምስጋናን ይፈልጋል። ካንተ እግዚአብሔር የሚፈልገው ምስጋና ብቻ ነው። ስለዚህ እኔ በህይወቴ ውስጥ ትልልቅ ሚራክል ሰርቶልኝ በቃ ትላንት ላይ አይደለው፣ በቃ እነኝን ቃላቶች እጠቀማለሁ። ብዙ ይሆነ ዘንጬ ተርቤ ያውቃለሁ። ብዙ ሰው ለዘነጠ ሰው ተርዋል ብሎ ገምት አይሰጥም። ሰው ልጅ ምንድነው የሚለው ካንተ ለቤት ምን አደረክና ምን ለበስክ ነው የሚል። ያንን የሰዎችን እይታ ለመሸፈን ስትል ለቤት የሆነ ነገር ታደርጋለህ፣ ዘንጠሃል፣ ግን ሆደ ባዶ እንዳያበላ ካንተ ዘነጠ ታይተሃል። ስለዚህ እነኛን ሁሉ መጥፎ ጊዜያቶችን ያሳለፈ እግዚአብሔር ነው። ስለዚህ ያልኳቸውን ቃላቶች ሁሉ እጠቀምና ምስጋናን እችላለሁ። ከዛ በኋላ እነኝን ነገሮች ካልኩ በኋላ በበላም ባልበላም እንቅልፍ ይወስደኝ።